ሰላም ሰላም የኢትዮ ስኩል ቤተሰቦች እንዴት ናችሁ? ሰላም ናችሁ? ዛሬ የስምንተኛ ክፍል ምዕራፍ 7 ላይት የሚለውን እንነጋገራለን። ላይክ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኛ ጋር ቆዩ። ወደ ትምህርታችን ነው። እሺ ተማሪዎች፣ ዛሬ የምንነጋገረው ስለ ላይት ይሆናል። ዋት ኢዝ ላይት? ላይት ምንድን ነው የሚለው ጋር እንጀምራለን። ዋት ኢዝ ላይት? We are sometimes afraid to walk in the dark because we cannot see our surroundings. እኛ ብዙ ጊዜ እናደርጋለን፣ እንፈራለን ለመጓዝ በጨለማ። ምክንያቱም እኛ ምን ማድረግ ስለማንችል we cannot see አካባቢያችንን መመልከት ስለማንችል እናደርጋለን ማለት ነው። afraid እናደርጋለን። Light help us see by creating a sensation of sight through our eyes and brain. ይህ ብርሃን ወይም ላይት በአይናችንና በአይምሯችን ውስጥ የእይታ ስሜትን በመፍጠር እንድናይ ይረዳናል። ነገሮችን እንድናይ ይረዳናል። ምንድነው? ላይት ሄልፕ አስ ያስችለናል ቱ ሲ ባይ ክሪኤቲንግ ሴንሴሽን ኦፍ ሳይት ስሩ አወር አይስ ኤንድ ብሬን በአይምሯችንና በአይናችን ውስጥ የእይታ ስሜትን በመፍጠር ነገሮችን እንድናይ ያስችለናል። ይሄ አንዱ የላይት ጥቅም ነው ማለት ነው። በተጨማሪም ላይት ኦልሶ ፕሌይስ ኤ ቫይታል ሮል ኢን ፕላንት ግሮዝ። ይሄ ብርሃን ለፕላንት እድገት በጣም አስፈላጊ ነው። አንደኛውን እዚህ ጋር ምን ብለናል? በአይናችንና በአይምሯችንና በአይናችን ላይ የእይታን ስሜት በመፍጠር ነገሮችን እንድናይ ያደርገናል ብለናል። ሁለተኛው ደግሞ it also plays a vital role in plant growth. በፕላንት እድገት ላይ ትልቅ ሚና አለው። plants use sunlight. እጽዋቶች ምን ይጠቀማሉ? ሰንላይትን፣ የፀሐይ ብርሃንን ይጠቀማሉ to make food through photosynthesis. ምግባቸውን በፎቶሲንቴሲስ አማካኝነት ምግባቸውን ለማዘጋጀት ፕላንቶች ሰንላይትን ይጠቀማሉ። and store energy ያደርጋሉ። ያንን በፎቶሲንቴሲስ ፕሮዲውስ ያደረጉትን ስቶር አድርገው ይጠቀማሉ ማለት ነው። which later becomes part of food we eat. አሁን ፕላንቶች ያዘጋጁት ምግብ ከዛም በኋላ እኛ የሰው ልጆች፣ እንስሳዎች ያንን ሲመገቡ የምግብ ምንጫችን ሆኖ ወደ ዋናው ትርጉማችን ስንሄድ ወደ ዋናው what is light ሲባል ምንድነው? light is an electromagnetic wave ነው። ኤሌክትሮማግኔቲክ ሞገድ ነው ላይት which is emitted from a hot body. ላይት ምንድነው? ኤሌክትሮማግኔቲክ ሆኖ which emit ማለት መለቀቅ ማለት ነው። ይለቀቃል ከምን? from hot body ሞቃት ከሆኑ አካላቶች ላይ ላይት ምን ያደርጋል? in the form of electromagnetic wave በኤሌክትሮማግኔቲክ ዌቭ መልክ ይሄ ላይት ምን ይደረጋል? ከሞቃት አካላማ ነገሮች ላይ ይለቀቃል። to produce light some other form of energy have to be converted to light energy. አሁን እኛ ላይትን ለማግኘት to produce light አለ። ላይትን ለማግኘት ሌላ አይነት ፎርም ኦፍ ኢነርጂ አለ። ሌላ አይነት ፎርም ኦፍ ኢነርጂ ኤሌክትሪካል ኢነርጂ አለ፣ ሶላር ኢነርጂ አለ፣ ሂት ኢነርጂ አለ፣
ሌላ አይነት ፎርም ኦፍ አዘር ፎርም ኦፍ ኢነርጂ ሃቭ ቱ ቢ ምን ኮንቨርትድ መቀየር አለበት ወደ ምን ወደ ላይት። አሁን ቤታችን ውስጥ የምንጠቀመው አምፖል ብርሃን ይሰጠናል፣ ግን ኤሌክትሪካል ኢነርጂው ወደ ምን ተቀይሮ ነው ማለት ነው? ወደ ላይት ኢነርጂ ተቀይሮ። ፎር ኤግዛምፕል ኢን ኤሌክትሪካል ላምፕ ኤሌክትሪካል ኢነርጂ ኢዝ ቼንጅድ ቱ ሂት ኤንድ ላይት ኢነርጂ። አሁን ኤሌክትሪካል ኢነርጂ ወደ ምን ይቀየራል አለ? ወደ ሙቀትና ወደ ብርሃን ይቀየራል። ወደ ሙቀት ይቀየራል ስንል ማንኛውንም የኤሌክትሪካል የሆኑ ነገሮችን ስንነካቸው ምን እንትን ይላሉ? ሙቀት ይፈጥራሉ። አምፖል ብንነካው እየበራ ያለ ሙቀት አለው። በተጨማሪ ምን ይሰጣል ማለት ነው? ላይትን ይሰጣናል ማለት ነው። አሁን ላይት ምንድን ነው? አን ኤሌክትሮማግኔቲክ ዌቭ ነው which is emitted from a hot body። ከሆት ቦዲ ላይ ምን የሚያደርግ የሚለቀቅ ኤሌክትሮማግኔቲክ ዌቭ ነው። to produce light some other form of energy have to be converted to light energy። for example ብለን የተነጋገርነውን ማየት source of light and property of light mean source and property of light የሚለውን አሁን እንነጋገራለን። the source of light are bodies የብርሃን ምንጮች ምንድን ናቸው? የሆኑ አካላቶች ናቸው። are bodies which generate የሚያደርጉ ምን የሚያደርጉ ማለት ነው? የሚያመነጩ and emit የሚያደርጉ የሚለቁ ምንን light energy of their own። source of light የሚባሉት ቦዲ ሆኖ are bodies which generate and emit light energy of their own በራሳቸው የብርሃን ጉልበትን ምን የሚያደርጉ የሚያመነጩ የሚለቁ አካላቶች በራሳቸው የብርሃን ኢነርጂን የሚያመነጩ እና የሚለቁ ጀነሬት ማመንጨት ኢሚት መልቀቅ ስለሆነ ላይት ኢነርጂን ጀነሬት እና ኢሚት የሚያደርጉ አካላቶች ምን ይባላሉ ማለት ነው? ሶርስ ኦፍ ላይት ይባላሉ። አሁን የብርሃን ምንጭ ከተባለ ማንኛውም አካል ሊሆን ይችላል፣ ግን በራሱ ብርሃንን ማመንጨትና መልቀቅ የሚችል አካል መሆን አለበት። አሁን ፀሐይ ሶርስ ኦፍ ኢነርጂ ትባላለች። በራሷ ብርሃንን ታመነጫለች፣ በራሷ ብርሃንን ኢሚት ታድርጋለች። አሁን ፀሐይ አንድ አካል ስለሆነች ምንድነች ማለት ነው? ሶርስ ኦፍ ላይት ተባለች። these bodies are called luminous body ይባላሉ። እነኚህ በራሳቸው ጀነሬት የሚያደርጉ ኤንድ ኢሚት የሚያደርጉ ላይት ኢነርጂን ምን ሉሚኒየስ ቦዲዎች። ፎር ኤግዛምፕል ሰን፣ ፋየር እሳት፣ በርኒንግ ላምፕ፣ አምፖል፣ በርኒንግ ካንድል የሚቃንት የተያዘ ሻማ አር ሉሚኒየስ ቦዲ ምክንያቱም በራሳቸው ላይት ኢነርጂን ጀነሬት ኤንድ ኢሚት ስለሚያደርጉ እነኚህ የጠራናቸው አሁን they are source of light ተብለው ይወሰዳሉ። most bodies do not generate light of their own። አብዛኞቹ ቦዲዎች አካላቶች do not generate አያመነጩም ምንን ላይትን of their own የራሳቸውን ላይት ማመንጨት አይችሉም። such body እንደዚህ አይነት አካላቶች ምን ይባላሉ? non luminous body ይባላሉ። ምን ይባላሉ? non luminous body ይባላሉ። non luminous body are visible only when they receive light from some luminous body and reflect it to our eyes። እነኚህ ነን ሉሚኒየስ ቦዲ የተባሉት ቪዚብል ናቸው፣ ይታያሉ። መቼ? ኦንሊ እያለ ነው። ወይን ሪሲቭ ላይት ፍሮም ከብርሃን አመንጭ አካላቶች ላይ ብርሃንን ተቀብለው እነሱ ጋር ሲደርስ ሪፍሌክት አድርጎ ስናያቸው ሪፍሌክት ሆኖ እናያቸዋለን። ግን ምን ይመስላሉ? ብርሃን የሚያመነጩ ይመስላሉ። ነገር ግን ያንን ከብርሃን አመንጭ አካላቶች ብርሃንን ሪፍሌክት አድርገው ስለምናያቸው ነው እንጂ በራሳቸው ማመንጨት
አይችሉም። ለምሳሌ ፎር ኤግዛምፕል wall, person, tree, book, moon, mountain are non-luminous body ናቸው because which do not generate and emit their own light. Why is not the moon source of light? moon ለምንድን ነው የብርሃን ምንጭ ያልሆነችው? moon is not source of light because it do not produce its own light. ምንድነው የራሷን ኢነርጂ ፕሮዲውስ ወይም ጀነሬት አታደርግ። ምንድነው ታዲያ ጨረቃ በሰማይ ላይ ስናያት እየበራች ነው የምናያት ስንል ከፀሐይ ያገኘችውን ብርሃን ነው የምትለቀው እንጂ የራሷን ብርሃንን ጀነሬት ወይም ፕሮዲውስ ማድረግ አትችልም። some object like the wall do not allow pass through them at all. አሁን አንዳንድ ኦብጀክቶች እንደ ግድግዳ ያሉ do not allow አያስችሉም light pass through them በውስጣቸው ብርሃን እንዲያልፍ አይፈቅዱም። do not allow አይፈቅዱም light to pass through them እንደዚህ አይነት ሰች ኦብጀክት ምን እንላለን ማለት ነው? ኦፓኪ እንላቸዋለን። other object allow light pass through them partially በከፊል ነው ሙሉ በሙሉ አይደለም። በከፊል ይከለክሉታል ብርሃኑን በውስጣቸው እንዳያልፍ፣ በከፊል ደግሞ በውስጣቸው እንዲያልፍ ይፈቅዱለታል። other object allow light to pass through them partially such objecቶች እንደዚህ አይነት ኦብጀክቶች ምን ይባላሉ? are said to be ትራንስሉሰንት ይባላሉ። ምን ይባላሉ ማለት ነው? ትራንስሉሰንት ይባላሉ። ከላይኛው ምን አይተናል ማለት ነው? እንደ ሆል ዱ ኖት አሎ የሚያደርጉ ደግሞ ምን ይባላሉ? ኦፓኪው ይባላሉ። እዚጋ በውስጣቸው ዱ ኖት አሎ ላይት ፓስ ትሩ ዘም የሚለው ኦፓኪው ነው። እዚጋ አሎ ላይት ፓስ ትሩ ዘም ፐርሻሊ በከፊል የሚፈቅዱ ደግሞ ትራንስሉሰንት ይባላሉ። ማቴሪያል can be classified based on how they interact with light. ቀድም ያየነውን አሁን በደንብ እንለዋለን ማለት ነው። አሁን ማቴሪያሎች ከብርሃን ጋር ካላቸው ግንኙነትን በሶስት እንከፍላቸዋለን፣ ክላሲፋይ እናደርጋቸዋለን። አንደኛው ኦፓኪው ማቴሪያሎች ይባላል። እነኚህ these do not allow light to pass through them. example wall, wood cannot see through them. አሁን እነኚህ wall እንጨት ግድግዳ ምን ማድረግ አይችሉም ማለት ነው። ላይትን በውስጣቸው ማሳለፍ አይችሉም ማለት በውስጣቸው ማየት አንችልም ማለት ነው። አሁን ሰው ከግድግዳው በጀርባኛው ሆኖ ወደ ውስጠኛው ማየት አይችልም፣ ምክንያቱም በውስጡ ምን ስለማያልፍ ብርሃን ስለማያልፍ። ሁለተኛው ደግሞ ትራንስፓረንት የሚባል ነው። these allow light to pass through them clearly. ይሄ ምንድነው? በነፃነት ትራንስፓረንት ማቴሪያል የሚባሉት ምን ያደርጋሉ ማለት ነው? ላይትን በውስጣቸው እንዲያልፍ ያስችሉታል። allow light to pass through them በውስጣቸው እንዲያልፍ ያደርጉታል። enable you to see through them በውስጣቸው ብርሃን ካለፈው መስታወት በውስጣቸው ብርሃን ስለሚያልፍ በመስታወት ውስጥ እኛ ማየት እንችላለን ማለት ነው። ኤግዛምፕል ክሊር የሆነ ግላስ፣ ክሊን ወተር። they serve as a media of for propagation of light። እችኛዋን ወደ ቀጣይ ክፍል ላይ ስለምንነጋገራት እናያታለን። ትራንስሉሰንት የሚለው ደግሞ ሶስተኛው ጋር እንሄዳለን። these allow some light ከፊሉ ጥቂት ላይን to pass through them አለ ወይም partially ማለት ነው። some light to pass through them but not clearly enough to see distinct image። ግን ክሊር የሆነ ኢሜጅን በውስጡ ማየት አንችልም በከፊል ብርሃን ስለሚያስተላልፍ ማለት ነው። allow some light to pass through but not clearly በቂ አይደለም። በደንብ ለማየት ጥርት አድርገን ለማየት በቂ
አይደለም። ፎር ኤግዛምፕል ፍሮስትድ ግላስ፣ ባዝሩም ዊንዶ። እነኚህ የባዝሩም ዊንዶች የመታጠቢያ ቤት መስታወቶች ትራንስሉሰንቶች ናቸው። ምክንያቱም ብርሃንን ያስተላልፋሉ፣ ግን በደንብ በውስጣቸው አያስተላልፍም። ሰንላይት ፓስ ስሩ ዘም ያደርጋል፣ ከፊሉ ደግሞ አያልፍም ማለት ነው። እና በአይናችንም ለማየት ስንሞክር ክሊርሊ ሆኖ አይታየንም። እሺ ተማሪዎቻችን ስለነበረን ጊዜ አመሰግናለሁ። ላይክ ሰብስክራይብ እያደረጋችሁ ፓርት2ን በመለቅበት ሰዓት ወደ እናንተ እንዲደርስ ላይክ ሰብስክራይብ ማድረጋችሁን እንዳትረሱ። መልካም ጊዜ